ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ ሚዲያ ላይ ነው። ከሁለተኛው የዓለም ጦርነት በኋላ የአዶልፍ ሂትለር የቅርብም ሆነ የሩቅ ቤተሰቦች ከምድረ ገጽ መጥፋታቸውን ስንቶቻችሁ ታውቃላችሁ? ለሁለተኛው የዓለም ጦርነት መነሳትና ለ6 ሚሊዮን አይሁዳውያን ሞት ምክንያት የሆነው የአዶልፍ ሂትለር ቤተሰቦች እንዴትና በምን ባለ ሁኔታ ከምድረ ገጽ እንዲጠፉ እንደተደረገ እናስቃኛችኋለን። አብራችሁን ቆዩ። ታሪኩ እንዲህ ነው። በሁለተኛው የዓለም ጦርነት የመጨረሻ ቀናት ውስጥ በርሊን ስትቃጠልና ጀርመኖች ሶስተኛው ራይክ የሚሉት የናዚ አገዛዝ ሲፈርስ የዚህ ሁሉ ጥፋትና እልቂት ዋና መሐንዲስ የሆነው አዶልፍ ሂትለርም ከከተማዋ ወጣ ብሎ ባለ አንድ ህንጻ የታችኛው ክፍል ውስጥ ራሱን አጥፍቶ ተገኘ። ቃል የገባላቸው የሺህ ዓመት ኢምፓየር በ12 ዓመታት ውስጥ አመድ ሆነ። በዚያ ቅጽበት በታሪክ ውስጥ በጣም ዝነኛ ከሆኑት ሰዎች አንዱ ስሙ ሳይሆን ህይወቱ ተቋጨ። ዓለም ወደፊት መጓዝ ቀጠለች። ነገር ግን የተረፉትስ? የሂትለር ቤተሰቦች ታሪካቸው ከጦርነቱ ጋር አላበቃም። አንዳንዶቹ በታሪክ እጅግ የሚጠላውን ስም ተሸክመው ለመኖር ሲታገሉ፣ ሌሎቹ ማንነታቸውን ሙሉ ለሙሉ ቀይረው ከዚህ የስም ጥላ ለመሸሽ ሞክረዋል። ማናቸውም ቢሆኑ ዝናን፣ ሀብትን አሊያም ስልጣንን አልፈለጉም። ይልቁንም በዝምታ ማንነታቸው ሳይታወቅ መኖርን ምርጫቸው አደረጉ። አንዳንዶቹ የዘር ሐረጋቸው እንዳይቀጥል ይልቁንም ከነርሱ ጋር እንዲቀበር በመፈለግ ልጅ እንዳይወልዱ የተማማሉ ይመስላል። ይህ በጦርነት ሳይሆን በውርደት ከህይወት የተፋቀ፣ በሌላ ሳይሆን በፍላጎትና በምርጫ እንዲጠፋ የተደረገ የዘር ሐረግ ያልተነገረ ታሪክ ነው። አዶልፍ ሂትለር ንጹህና ፍጹም የሆነ ዘር በመፍጠር ሐሳብ ቢለከፍም የሚገርመው ነገር ግን የራሱን ዘር እንኳን መተካት አልቻለም። በ1945 ጀርመኖቹ ሶስተኛው ራይክ የሚሉት የናዚ አገዛዝ ሲፈርስ አንጀላና ፓውላ በህይወት መትረፍ ቢችሉም ከአዶልፍ ጋር የነበራቸው ግንኙነት ሊያመልጡት የማይቻል የእድሜ ልክ ሸክም ሆነባቸው። የታሪክ አጥኚው ያኪም ስታለር እንደሚናገሩት ከተረፉት ሁለት እህትማማቾች አንዷና ከጦርነቱ በኋላ ባሉት ዓመታት የቤተሰባቸውን ስም ይዛ መቀጠል የቻለችው የአዶልፍ ታናሽና ብቸኛዋ የእናትና የአባቱ ልጅ ፓውላ ሂትለር ነበረች። ነገር ግን እንደሌላው የሂትለር ቤተሰብ ሁሉ ታሪኳ የሚነገረው በዝነኝነት ወይም በመስዋዕትነት ሳይሆን በማፈግፈግ፣ በክህደትና በዘር ማጥፋት ነው። እንደ አውሮፓውያን አቆጣጠር በ1896 የተወለደችው ፓውላ ልጅነቷን ያሳለፈችው ከወንድሟ ከአዶልፍ ጋር ሁከት በነገሰበት ቤተሰብ ውስጥ በአባታቸው በአሎይስ ሲኒየር የጭካኔ አገዛዝ ስር ሲሆን፣ አባታቸው በኃይለኝነቱና ቁጡነቱ ታዋቂ ሰው ነበር። እናታቸው ክላራ ሳቅና ጨዋታን ለመፍጠር የቱንም ያህል ብትጥር፣ ቤታቸው ግን ዘወትር በዝምታና በፍርሃት የተሞላ ነበር። የፓውላ የልጅነት ትዝታዎች ከአባቷ ብቻ ሳይሆን አልፎ አልፎ ከታላቅ ወንድሟም ጭምር በተሰነዘሩባት ስነልቦናዊና አካላዊ ጥቃቶች የተሞሉ ነበሩ። አዶልፍ ከፍተኛ የፖለቲካ ስልጣን ሲጨብጥ ፓውላ ርቀቷን ጠብቃ መኖርን መርጣ በቪየና በሚገኝ አንድ የኢንሹራንስ ቢሮ ውስጥ ጸሐፊ ሆና ትሰራ ጀመር። በ1930ዎቹ ጥቂት ጊዜ ብቻ ያገኘችው ሲሆን በናዚ አገዛዝ ውስጥ ምንም አይነት የሚታወቅ ሚና አልነበራትም። ነገር ግን የስሟ መዘዝ እዚያም ተከትሏታል። አሰሪዋ እውነተኛ ማንነቷን ባወቀበት ቅጽበት ወዲያው ከስራዋ ተባረረች። የቤተሰብ ስም ሂትለር ሲሆን ማንነትን መደበቅ እንኳን የማይቻል ነገር መሆኑን ያሳያል። አዶልፍ እሷን ለመደገፍ አልፎ አልፎ ገንዘብ ይልክላት ነበር። እንደ አውሮፓውያን አቆጣጠር በ1939 ፓውላ ልትጎበኘው በባቫሪያ አልፕስ ተራራ ወደሚገኘው መኖሪያዋ ቀናች።
ጉብኝቷ አጭርና ግልጽ ነበር። ብዙም ሳትቆይ ወደ ቪየናና በብቸኝነት ወደ ተሞላው ህይወቷ ተመለሰች። በ1945 ጦርነቱ ሲያበቃ የሷም ኑሮ ምስቅልቅል ወጣ። ግንቦት 26 ወታደሮች ከተደበቀችበት አግኝተው አሰሯት። የአሜሪካ የስለላ ወኪሎች ስለ ወንድሟ ወንጀሎች አሊያም ስለ ሶስተኛው አገዛዝ ውስጣዊ አሰራር የሆነ ነገር እንደምታውቅ እርግጠኞች ስለነበሩ ምርመራውን አክብደውባት ነበር። ፓውላ ግን ሁሉንም በመካድ የተፈጸመውን ግፍ በጭራሽ እንደማታውቅና እኔ የማውቀው ወረቀቶች የሚናገሩትን ብቻ ነው ስትል ከክስተቶች ተለይታ እልም ያለ ገጠር ውስጥ እንደምትኖር አጥብቃ ተናገረች። እሷም በወንጀል ለመጠየቅ የሚያስችል ምንም አይነት ማስረጃ ባለመቅረቡ ተፈታች። ነገር ግን ነፃነቷ የመጣው ያለ ክብር ነበር። መርጣ ባልተወለደችበት ስም ሳቢያ ለዘላለም የተገለለች ሆነች። ገንዘብ አልነበራትም እና ስራ ለመቀጠር የተለያዩ መስሪያ ቤቶች ላይ ብትሞክርም በስሟ ምክንያት ማንም ሊቀጥራት አልፈለገም። ከምትኖርበት ግዛት በመታገኘው አነስተኛ ድጋፍና በቀራት ጥቂት የውርስ ገንዘብ ለተወሰኑ ጊዜያት ከቆየች በኋላ እንደ አውሮፓውያን አቆጣጠር በ1952 በቤራ የአትክልት ስፍራ አቅራቢያ ወደሚገኘው ቤታቸው ተመለሰች። አዲሱ አነስተኛው ቤቷ መጠነኛ ጸጥታ የሰፈነበትና የተገለለ ነበር። ፓውላ ትዝታዎቿን በወረቀት ሳታሰፍርና እስከ 1959 ስለ አረመኔው ወንድሟ አንድም ነገር ሳትተነፍስ ከፕሬስና ከፖለቲካው ርቃ ኖራለች። በዚህ ዓመት ግን ለብሪቲሽ ቴሌቪዥን ቃለ መጠይቅ ሰጠች። ይህም ለህዝብ እይታ የበቃችበት ብቸኛው አጋጣሚ ነበር። ግልጽ ስላልሆኑት የልጅነት ትዝታዎቿ ብታወራም ስለ ጭፍጨፋው በቀጥታ ስትጠየቅ ግን ምንም እንደማታውቅ ነበር የገለጸችው። አዶልፍን አላወገዘችም፣ ለተጎጂዎች ማዘኗንም አልገለጸችም። እንደ ሁልጊዜው ከሁሉም ነገር የራቀች እንደነበር ደጋግማ ትናገር ነበር። ዓለም ስቃያቸው በቅጡ እንዲታወቅላቸው በሚያነቡ ሰዎች ተሞልቶ ባለበት በዚያ ወቅት እንኳን ምንም የማውቀው ነገር የለም በማለት ተናግራለች። ከዓመት በኋላ ሰኔ 1 ቀን ብቸኛዋ ፓውላ በ64 ዓመቷ በልብ ድካም ህይወቷ አለፈ። በዘመድ ሳይለቀስላት የቀብር ስነ ስርዓት ወይንም መታሰቢያ ሳይደረግላት ብሩስ በተባለ ቦታ በሚገኝ መቃብር ከእውነተኛ ስሟ ፓውላ ሂትለር ጋር ተቀበረች። ታሪክ ግን ያንኳን እንዲጸና የፈቀደ አይመስልም። እንደ አውሮፓውያን አቆጣጠር በ2005 አጽሟ ድጋሚ ተቆፍሮ በአዲስ ስም አልባ የራስጌ ድንጋይ ስር እንዲቀበር ተደረገ። እንደ ኑሮዋ ሁሉ ማንነቷን ባዶ ነበር። ፓውላ ሂትለር ምስክርነቷን ሳትናዘዝ ፈለጓን የሚከተል ልጅ ሳትወልድ በተጎጅነትና በተባባሪነት በዝምታና ለህልውና በሚደረግ ትግል መሃል ኖራለች። ምንም አይነት ማስታወሻ ያልነበረው መቃብሯ የቆሻሻ ክምር በሞላበት ጊዜ ከታሪክ ታላላቅ ጭራቆች መካከል አንዱን የፈጠረው የዘር ሐረግ እስከ ወዲያኛው ለመጥፋት መቋጫው ላይ ደረሰ። በዝምታ ወደ ታሪክ ጠርዝ የተገፋችው እህቱ ፓውላ ብቻ አልነበረችም። ከወንድሟ ገናናነትና ውድቀት ጋር ተያይዞ የተለየና የበለጠ የተወሳሰበ ህይወት መስመርን የተከተለችው ሌላኛዋ የአዶልፍ ታላቅ እህቱ አንጀላ ነበረች። በ1883 የተወለደችው አንጀላ ሂትለር ወደ ጎልማሳነት የገባችው አዶልፍ በፖለቲካው መግነን ከመጀመሩ በፊት ነበር። ከፓውላ በተለየ በ1920ዎቹ በሂትለር ዓለም ውስጥ በጥልቀት ተሳትፋለች። ወግ አጥባቂ ካቶሊካዊት የሆነችው አንጀላ 3 ልጆች ያሏት ጽኑ የተግባር ሴትና የልጆቿን ደህንነት የምታስጠብቅ እናት ነበረች። ጦርነቱ ሲባባስና የጀርመን ከተማ በጥምር ጦሩ ድብደባ ስትነድ አዶልፍ አንድ ያልተጠበቀ ነገር አደረገ። አንጀላ ልጆቿን ይዛ ወደ መጠለያ እንድትወሰድ አዘዘ። በፓርቲው የጥበቃ ቡድን አማካኝነት በበርቲስ ወደሚገኘውና በአንድ ወቅት ወደ ተባረረችበት ተራራማ መኖሪያ ተወሰዱ። ለጊዜው ኑሯቸው እንግዳ በሆነ ጸጥታና ድብብቆሽ የተሞላ ነበር። አዶልፍ ከሚያደርግላት የደህንነት ጥበቃ በተጨማሪ ለአንጀላ የገንዘብ ድጋፍ እንዲደረግላት ፍቃድ ሰጠ። በዚህም ከግል ሂሳቡ ለቤተሰቧ ገንዘብ ከመላኩ በተጨማሪ
በወር 1000 ሬች ማርክ ጡረታ ይሰጣታል። የስልጣን ኮሪደሮች ርቃ በምትገኘው ሃኖቨር ቀለል ያለ ህይወትን መኖር መረጠች። ለተወሰነ ጊዜም አነስተኛ የንግድ ስራ ጀምራ ነበር። ከተሰበሰቡ መዛግብት ውስጥ ከተገኙና እሷን የሚያውቋት ሰዎች ከሰጡት ምስክርነት ውጪ ምንም አይነት ቃለ መጠይቅ፣ ማስታወሻ አሊያም የአደባባይ መግለጫ የላትም። ነገር ግን አንጀላ በእድሜዋ መሻሽ እንኳን ወንድሟን ፈጽሞ አልኮነነችውም። በመጨረሻ ከተመዘገቡት ንግግሮች በአንዱ ላይ እሷም ሆነች አዶልፍ ስለ ጅምላ ግድያም ሆነ ስለ እልቂት ምንም የሚያውቁት ነገር እንደሌለ ስታስረዳ ሌሎች የሰሙትን ብቻ ነው የሰማሁት ብላለች። ለአገዛዙ ቅርብ በሆኑት ሰዎች መካከል የተለመደ ራስን ነፃ የማድረጊያ ንግግር ነበር። የዋሸች ይሁን ለማታለል እየሞከረች አሊያም እንዲሁ ከአስተማማኝ ትርክት ጋር የሙጥኝ እያለች ማንም በእርግጠኝነት ሊናገር አይችልም። እንደ አውሮፓውያን አቆጣጠር ጥቅምት 30 ቀን 1949 አንጀላ ሂትለር በ66 ዓመቷ በስትሮክ ሞተች። ምንም አይነት ማስታወሻ አልነበራትም። እንደ ፓውላ ሁሉ የእሷም ሞት በጸጥታ አለፈ። ከጦርነቱ ሰቆቃ ያገገመ ህይወትን ለመቀጠል እየሞከረ ባለው ዓለም ውስጥ ህልፈቷ ብቻ ነው የተገለጸው። ከዓለም መድረክ በዝምታ የደበዘዘው የሂትለር የቅርብ ቤተሰብ ብቻ አልነበረም። የስሙ ጦስ ወደ ሩቅ የስጋ ዘመዶቹ ሳይቀር ተዘረጋ። አንዳንዶቹ የሱን ራዕይ ለመቀበል ሲሞክሩ፣ ሌሎች ደግሞ ሸሹት። በመጨረሻ ግን ሁሉም ተመሳሳይ የሆነ የመጥፋት፣ የመረሳት ወይም የመደምሰስ ዕጣ ፈንታን ተጋርተዋል። የቤተሰቡ የሁሉም ታላቅ የነበረው አሎይስ ሂትለር ጁኒየር አዶልፍን በ7 ዓመት የሚበልጠውና እንደ አውሮፓውያን አቆጣጠር በ1882 ከአባቱ የመጀመሪያ ትዳር የተወለደው የአባቱ ልጅ ነው። የሁለቱ ወንድማማቾች የመጀመሪያዎቹ ዓመታት ፉክክርና ቂም የበዛባቸው ነበሩ። ከአንድ ስራ ወደ ሌላ ስራ በመቀያየር በመላው አውሮፓ ሲዘዋወር ከቆየ በኋላ በመጨረሻም ብሪጅ ዶሊንግ የተባለች አይሪሽ ሴት አግብቶ በለንደን ተቀመጠ። 1911 ዊሊያም ፓትሪክ ሂትለር የሚባል ወንድ ልጅ ወለዱ። ነገር ግን ብዙም ሳይቆይ ሚስቱንም ሆነ ልጁን ሳይዝ ቤተሰቡን ትቶ ወደ ጀርመን ተመልሶ ቢኖርም ወደ አገዛዙ መመለሱ በረከትን አላመጣለትም። የተጋሩት ደምና ስም ቢኖረውም አዶልፍ ሂትለር ለአሎይስ ጁኒየር ምንም አይነት እውቅና አልሰጠውም። በኋላም አሎይስ ሄድዊግ ፍሬድል የተባለች ሴት ጋር ጋብቻ መስርቶ ሂንት የተባለውን ሁለተኛ ወንድ ልጁን ወለደ። ከጦርነቱ በኋላ ሶስተኛው አገዛዝ የሚሉት ወድቆ መሪዎቹ ሲታደኑ አሎይስ ጁኒየር ደብዛውን አጠፋ። ስሙን ወደ አሎይስ ሂለር ቀይሮ በሃምቡርግ ከተማ ተቀመጠ። እዚያም ከጦርነቱ በኋላ ማንም ሳይነካው ከመጋረጃ ጀርባ ኖሮ ግንቦት 20 ቀን 1956 ከዚህ ዓለም በሞት ተለየ። እናም ተረሳ። በአሎርፍ የሚገኘው የመቃብር ስፍራው ለብዙ 10 ዓመታት ሳይጎበኝና ምልክት ሳይደረግበት ቆይቷል። ሌላኛው የቤተሰብ አባል በረጅሙ የታሪክ መቃብር ውስጥ ተካተተ። ነገር ግን ከሂትለር የሩቅ ዘመዶች በጣም ታዋቂው የአሎይስ ጁኒየር የመጀመሪያ ልጅ ዊሊያም ፓትሪክ ሂትለር ነበር። እንደ አውሮፓውያን አቆጣጠር በ1911 በሊቨርፑል የተወለደው ዊሊያም ጊዜያዊ የእድል በሮችን በሚከፍተው የቤተሰቡ ጥላ ስም ስር አድጓል። እንደ አውሮፓውያን አቆጣጠር በ1930ዎቹ አጎቱ ስልጣን ላይ ሲወጣ ዊሊያም በናዚ አገዛዝ ስር ሀብትን ለመፈለግ ወደ ጀርመን ሄደ። የሂትለር ስም ለስራ ምናልባትም በአገዛዙ ውስጥ ቁልፍ ቦታ እንደሚያስገኝለት ያምን ነበር። ነገር ግን ተሳስቷል። አዶልፍ የወንድሙ ልጅ ምቹ ሁኔታዎችን ለግል ጥቅሙ መዋል መፈለግ በማናናቅ በአደባባይ ሰደበው። እናም የሁለቱ ግንኙነት በፍጥነት መኮምጨት ጀመረ። ዊሊያም ከጊዜ ወደ ጊዜ በአጎቱ ላይ ተስፋ በመቁረጡ ያልተጠበቀ እርምጃ ወሰደ። እንደ አውሮፓውያን አቆጣጠር በ1939 አጎቴን ለምን እጠለዋለሁ በሚል ርዕስ ሉክ ለተባለ መጽሔት ፈንጂ የሆነ ቃለ መጠይቅ ሰጠ። በቃለ መጠይቁም ዊሊያም አዶልፍን እንደ ትንሽ ጨካኝና ቀዝቃዛ አድርጎ ገልጾታል። የዊሊያም ውግዘት በዓለም ዙሪያ ተሰማ። ከዚያ በኋላ ዊሊያም ወደ ኋላ ማየት አላስፈለገውም። በዚያው ዓመት ከእናቱ ጋራ ወደ አሜሪካ ተሰደደ። እዚያ እንደደረሰም ሌላ ያልታሰበ እርምጃ ወሰደ።
ከጦርነቱ በኋላ የመጨረሻውን እርምጃ ወሰደ። ስሙን በህጋዊ መንገድ በመጀመሪያ ወደ ሂለር ከዚያም ወደ ስቱዋርት ሂውስተን በመቀየር ሂትለር የሚለውን ስም ለዘላለም ተሰናበተው። መኖሪያውን አሜሪካ ውስጥ በምትገኝ ደሴት በማድረግ ፊሊስ ጃንጁክ የምትባል ጀርመናዊት ሴት አግብቶ አሌክሳንደር፣ ሉዊስ፣ ሃዋርድ እና ብሪያን የተባሉ 4 ወንዶች ልጆችን ወለደ። ዊሊያም ልጆችን ወልዶ ለማሳደግ ቢታደልም አንዳቸውም ግን ልጅ አልወለዱም ነበር። ሶስተኛው ልጁ ሃዋርድ ትዳር መስርቶ የነበረ ቢሆንም ልጅ ሳይወልድ በ1989 በመኪና አደጋ በመሞቱ በወንዶቹ በኩል ብቸኛው የሂትለር የዘር ሐረግ የሆነው የዊሊያም ፓትሪክ ሂትለር የዘር ሐረግ በኒውዮርክ ከተማ ዳርቻ ተጠናቀቀ። ሌላኛው የሂትለር ቤተሰብ የሆነው የአዶልፍ የወንድሙ ልጅ ሂንስ ነው። በ1920 ከአሎይስ ጁኒየር እና ከሄድዊንግ ፍሬድል የተወለደው ሂንስ ከዊሊያም በተቃራኒ ከልጅነቱ ጀምሮ ለናዚ አገዛዝ የታመነ ነበር። ትምህርቱንም በናፖሊ ትምህርት ቤት ተከታትሏል። ዘገባዎች እንደሚጠቁሙት አዶልፍ ለሂንስ ልዩ ፍቅር ነበረው። ምናልባት በሌሎች እህትና ወንድሞች ውስጥ ያጣውን ቤተሰባዊ ታማኝነት በእሱ ውስጥ አይቶት ሊሆን ይችላል። የሂንስ ለአገዛዙ መታመን ግን ከአደጋ ሊጠብቀው አልቻለም። ቨርማች ምስራቃዊ ግንባር በሬዲዮ ኦፕሬተርነት በማገልገል ላይ ሳለ በኦፕሬሽን ባርባራሳ በሶቪየት ኃይሎች ቁጥጥር ስር ዋለ። እንደ አውሮፓውያን አቆጣጠር ጥር 10 ቀን 1942 በሞስኮ በጣም ዝነኛ ከሆኑት ወህኒ ቤቶች አንዱ በሆነው በቡትካ እስር ቤት ታሰረ። ከዚያ በኋላ የሆነውን ግን በትክክል የሚያውቅ አልነበረም። አንዳንዶች በእስር ቤት ውስጥ በመሰቃየቱ እንደሞተ ሲናገሩ፣ ሌሎች ደግሞ በህመም ነው የሞተው ሲሉ ይደመጣሉ። በሶቪየት ህብረት ተመዝግቦ የተገኘው ግን እንደ አውሮፓውያን አቆጣጠር የካቲት 21 ቀን 1942 መሞቱ ነው። የሞቱን ምክንያት አስመልክቶ የተገለጸ ነገር የለም። ሂንስ ለበላው ርዕዮተ ዓለም የሞተ ልጅ ነበር። የሂትለር ቤተሰብ ቅርንጫፍ አንዳንዱ በጦርነት፣ ከፊሉ በብቸኝነት፣ ሌሎቹ ደግሞ በራሳቸው መንገድ በአፍረትም ሆነ በዝምታ ራሳቸውን አግልለዋል። ስሙን በመካድ ወይም ዘራቸውን ለማስቀጠል ሲባል ለማግባትና ለመውለድ ፈቃደኛ ባለመሆን አንድ በአንድ ደርቀዋል። ዘላለማዊ የተባለው ስርወ መንግስት በአፈርና በተረሱ መቃብሮች ውስጥ ፈራረሰ። አዶልፍ ሂትለር ከአብዛኛው የቤተሰቡ አባል ጋር ያለውን ግንኙነት ቢያቋርጥም ለረጅም ጊዜ በቅርብ ያቆየው አንድ ቅርንጫፍ መኖሩ ሙን ነው። እሱም የአባቱ ልጅ የሚወዳት እህቱ አንጀላ ሂትለር እና ቤተሰቧን ነበር። አንጀላ ሂትለር ከቀድሞ ባለቤቷ ሊዮ ራውባል ጁኒየር፣ ጌሊ ራውባል እና አልፍሬዲ ራውባል የሚባሉ 3 ልጆችን አፍርታለች። ከሁሉም የሂትለር የቅርብም ሆነ የሩቅ ዘመዶች መካከል የጌሊ ራውባልን ያህል በአሳዛኝነቱ የህዝብን ቀልብ ሳብ አልነበረም። በ1908 የተወለደችው ጌሊ ራውባል የአዶልፍ ተወዳጅ እህት የሆነችው የአንጀላ ልጅ ነበረች። በ1920ዎቹ አጋማሽ ላይ ገና የ17 ዓመት ልጅ እያለች ከመላው ቤተሰቧ ጋር በሙኒክ ወደሚገኘው የሂትለር አፓርታማ ሄዱ። ከዚህ በኋላ የወጣቷ የጌሊ ህይወት የራሷ አልነበረም። የሂትለር በፖለቲካው ከፍ ያለ መምጣት ጌሊን መፈናፈኛ በሌለው ጥብቅ ማሰሪያ ውስጥ ጣላት። አዶልፍ የምትለብሰውን ልብስ ከመቆጣጠር አልፎ ጓደኞቿ ጋር እንዳትገናኝ እስከ መከልከል ደርሶ ነበር። ቪየና ወደሚገኝ ዩኒቨርሲቲ መግባት ብትፈልግም ለደህንነትሽ ስለምሰጋ ካጠገቤ መራቅ የለብሽም በሚል ሰበብ እንዳትሄድ አገዳት። የአፓርታማው ሰራተኞች በአዶልፍ አፋኝ ቁጥጥር ስር የወደቀችው የጌሊ ብሩህ መንፈስ እንዴት መጥፋት እንደጀመረ በማስተዋላቸው ቤተሰቡ ብቻ ናት ወይስ ከእሷ ጋር ሌላ ግንኙነት አለው የሚሉ ሹክሹክታዎች በብዛት ይሰራጩ ነበር። አሁንም ድረስ ስለ ግንኙነታቸው ምንነት የተለያዩ ክርክሮች ይደረጋሉ። አንዳንዶች የሂትለርን ለቅርብ ዘመድ ያለውን ስሜት ይጠቁማል ሲሉ፣ ሌሎች ደግሞ ጌሊ ንጹህ ዘር የሚል እብደት በተጠናወተው የተጣመመ ስነ ልቦና ባለው ሰው ቁጥጥር ስር የተያዘች የዋህ ልጅ እንደሆነች ይገልጻሉ። መስከረም 1931 የ23 ዓመቷ ጌሊ ራውባል በሂትለር አፓርታማ ውስጥ ደረቷ ላይ በጥይት ተመትታ ሞታ ተገኘች። አንዳንዶች ከሂትለር ቁጥጥር ለመሸሽ ስትል ራሷን እንዳጠፋች ሲናገሩ፣ ሌሎቹ ደግሞ ከድብቁ ፍቅረኛዋ አሊያም ከራሱ ከሂትለር በማርገዟ ምክንያት ራሷን ሳታጠፋ እንዳልቀረች ይገልጻሉ። የተተኮሰው አጭሩ ዋልተር ሽጉጥ
የራሱ የአዶልፍ ነበር። ነገር ግን የሂትለር የቅርብ ሰዎች የወደፊት ፖለቲካዊ ቅቡልነቱን ለማስጠበቅ ሲሉ እውነታውን በመሸፋፈን እንደረዱት ይናገራሉ። እውነታው ግን ምንም ይሁን ምን የጌሊ ሞት አዶልፍን ሰብሮታል። ለቀናት ማንንም ሳያናግርና ምግብ ሳይቀምስ በክፍሉ ውስጥ ዘግቶ መቆየቱ ተዘግቧል። ፎቶዋም እስኪሞት ድረስ በክፍሉ ግድግዳ ውስጥ ተቀምጦ ነበር። ጌሊ ራውባል ምንም ማስታወሻ ኑዛዜም ሆነ ልጅ አልነበራትም። የህይወት ታሪኳ በአጎቷ ቤት ግድግዳዎች ውስጥ የተቀበረባት ጌሊ ትታ ያለፈችው ነገር ቢኖር መልስ አልባ ጥያቄዎችን ብቻ ነበር። ሂትለር በአደባባይ ተናግሮት ባያውቅም የሷ ሞት የግል ህይወቱ ላይ የነበረው አሉታዊ ተጽዕኖ እጅግ ከባድ መሆኑን በጊዜው የነበሩ እማኞች ይመሰክራሉ። ጌሊ ራውባል የሂትለርን የግል ዓለም ማህዘን ብትሞላበትም ወንድሟ ሊዮ ራውባል ጁኒየር ደግሞ ቢያንስ ለተወሰነ ጊዜም ቢሆን ከአዶልፍ ጎን ለመሆን ችሎ ነበር። በ1906 የተወለደው ሊዮ ራውባል ከታዋቂው አጎቱ ጋር በጣም ተመሳሳይነት አለው። ረጅምና ሰፊ ትከሻ ያለው ሊዮ የአሪያን ዘር ለሚባለው የናዚ ፕሮፓጋንዳ የተመቸ ሰው ስለነበር ሂትለር የተለየ ፍቅር ነበረው። አብዛኛውን ጊዜም በባቫሪያን አልፕስ ተራራ ላይ በሚገኘው ቤቱ ከሱ ጋር ማዕድ እንዲቀመጥ ይጋብዘው ነበር። ምንም እንኳን ሁልጊዜ ርቀቱ እንደተጠበቀ ቢሆንም ከሌሎች የቤተሰብ አባላት በተለየ ሊዮ የሂትለር የቅርብ ቤተሰብ ተደርጎ ይታይ ነበር። ነገር ግን ያ ሁሉ ሞገስ ከጦርነት አላዳነውም። በጥቅምት 1939 ሁለተኛው የዓለም ጦርነት በመላው አውሮፓ ሲፈነዳ ሊዮ የሂትለር ቅዠት ከተሞችን ወደ ፍርስራሽነት ቀይሮ የሚሊዮኖችን ህይወት ባጠፋበት በዚያ ምስራቃዊ ጨካኝ ግንባር ውስጥ ተሳትፏል። በ1943 ሊዮ በታሪክ ውስጥ ደም አፋሳሽ ጦርነቶች አንዱ በሆነው በስታሊንግራንድ ላይ ተሳትፎ በጽኑ ቆስሏል። ጥር 31 የተዘጋው የጀርመን 6ኛ ጦር ሰራዊት እጁን ሲሰጥ ሊዮ በሶቪየት ኃይሎች ከተወሰዱት እስረኞች መካከል አንዱ ነበር። የመያዙ ዜና ከሂትለር ጆሮ በፍጥነት ደረሰ። ሂትለርም የስታሊንን ልጅ ለመልቀቅና በምላሹም ሊዮ እንዲለቀቅ የእስረኛ ልውውጥ ሐሳብ አቀረበ። ነገር ግን የስታሊን ምላሽ ቀዝቃዛ ነበር። ጦርነት ነው፣ ምንም አይነት ምህረት አይኖርም፣ ለቤተሰብም እንኳን ቢሆን የሚል ነበር። ስለዚህ ሊዮ በሶቪየት እስር ቤት 12 ረጅም ዓመታትን በግዞት ውስጥ እንዲያሳልፍ ተገደደ። ከእስር የተለቀቀውም በምስራቅና በምዕራብ መካከል ከፍተኛ ድርድር ከተደረገ በኋላ በመስከረም 28 1955 ነበር። ሊዮ ወደ አውስትራሊያ ሲመለስ ኬሚስትሪ መምህርና መሐንዲስ ሆኖ ህይወቱን ቀጠለ። እሱ ብዙ አይቶ ነበርና ምናልባትም ብዙ አጥቷልና ምንም አይነት ቃለ መጠይቅ አድርጎ አያውቅም። አብራው በመምህርነት የምትሰራ ኤዲተን የተባለች ሴት አግብቶ ፒተር ራውባል የተባለ ወንድ ልጅ ወለደ። ህይወታቸውን የኖሩት ሂትለር የልጅነት ጊዜውን ካሳለፈበት ብዙም ሳይርቅ ሊንትዝ በምትባል ቦታ ነው። ልጁ ፒተርም ልክ እንደ አባቱ መሐንዲስ ሆኖ ህይወቱን ቢመራም እንደ አብዛኛዎቹ የሂትለር ዘሮች አላገባም፣ ልጅም አልወለደም። ታዋቂ ስለነበረው ስመጥር ቤተሰቡም በይፋ ተናግሮ አያውቅም። ከአንጀላ ልጆች መካከል ታናሽ የሆነችው አልፍሬድ ማሪያ ራውባል በቤተሰቧ ምክንያት ከደረሰው ግፍ ሙሉ በሙሉ በሚባል መልኩ ርቃ ኖራለች። በ1910 የተወለደችው አልፍሬድ ራውባል ወንድምና እህቶቿ በሂትለር የወቅቱ ዝና ሲሳቡ እሷ በዝምታ የራሷን መንገድ ቀረጸች። እንደ አውሮፓውያን አቆጣጠር በ1937 የተከበረውን ፕሮፌሰር አርነስት ሃገርን አገባች እና በሳልትበርግ የቤት ውስጥ ኑሮን መኖር ጀመረች። እንደ አውሮፓውያን አቆጣጠር በመስከረም 24 ቀን 1993 በ83 ዓመቷ ህይወቷ አልፏል። መላ ዘመኗንም ሌሎች የቤተሰቧን አባላት ከሚያሳድደው ምርመራ ርቃ በድብቅ ሞተች። ልጇ ሃይነር ሃገር ጁኒየርም በይፋ ከመታወቅ ይልቅ ግላዊነትን መርጧል። ትዳርም ሆነ ልጅ አልነበረውም። በአውሮፓና በአሜሪካ የተበታተኑት 5 ወንዶች የአዶልፍ ሂትለር የዘር ሐረግ የመጨረሻ ክር ናቸው። ከነዚህም መካከል በ1931 የተወለደው ፒተር ራውባል የሊዮ ራውባል ጁኒየር ልጅ ነው። ፒተር ብቸኛ ልጁ ሲሆን ከጦርነቱ በኋላ ያደገው በሊንዝ ሂትለር ወጣትነቱን ባሳለፈበት ከተማ ነው። ነገር ግን ከታዋቂው ታላቅ አጎቱ በተቃራኒ ከሮይቶ ዓለምና ከፖለቲካ የራቀ ህይወትን መረጠ።
መሐንዲስ ሆነ፣ በዝምታ ኖረ። በመጨረሻም ማንነቱ ሳይገለጽ ጡረታ ወጣ። ከአትላንቲክ ውቅያኖስ ማዶ የስቱዋርት ሂውስተን ቤተሰብ የመጨረሻዎቹ 3 ሰዎች ይኖራሉ። የዊሊያም ፓትሪክ ሂትለር ዘሮች ዊሊያም አሌክዛንደር፣ ሉዊስ፣ ሃዋርድ እና ብሪያን የተባሉ 4 ልጆች ሲኖሩት ተወልደው ያደጉት በሎንግ ደሴት ኒውዮርክ ውስጥ ነው። ሃዋርድ የተባለው 3ኛው ወንድማቸው ብቻ አግብቶ የነበረ ቢሆንም ነገር ግን ህይወቱ አጭር ነበር። በ1989 ልጅ ሳይወልድ በመኪና አደጋ ህይወቱ አልፏል። ትልቁና በጣም የሚታወቀው አሌክሳንደር ለአመታት የመሬት ገጽታ ማስዋብ ስራ ይሰራ ነበር። ብርቅዬና አጭር ቃለ መጠይቅ ለታይምስ ኦፍ እስራኤል በ2018 በሰጠበት ወቅት የሂትለር ቤተሰብ የዘር ሐረግን ስለማስቆም ስለሚነገረው አፈ ታሪክ ሲጠየቅ የስላቅ ሳቅሳቅና ጋዜጠኛውን ቡልሽት ብሎ ጠራው። ሆኖም ቀጣዩ ከአፈ ታሪክ በታች ያለውን እውነት ገልጦታል። ስሙ የሚያመጣውን ከባድ ሸክም ለሌላ ሰው ማስተላለፍ አለመፈለጋቸውን፣ ቀጥሎም ከወንድማቸው አንዱ ከአንዲት አይሁዳዊት ሴት ጋር ታጭቶ እውነተኛ ማንነቱን ስታውቅ እንዴት ሰርጉን እንዳፈረሰችው ተናገረ። ሂትለር የሚለው ስም ከጦርነት 10 ዓመታት በኋላ እንኳን ቢሆን ፍቅርን፣ እምነትንና እንደማንኛውም ሰው ቀላል ህይወት የመመስረት ህልምን ሳይቀር የማጥፋት ኃይል አለው። የሂትለር ደም ተሸካሚ የሆኑት 5ቱ ሰዎች ዘራቸውን ላለማስቀጠል መርጠዋል። ፒተር እና ሃይነር በኦስትሪያ ይኖራሉ። የስቱዋርት ሂውስተን ወንድማማቾች አሁንም በኒውዮርክ የሚኖሩት ማንነታቸው በማይታወቅበት አነስተኛ ሰፈር ነው። ቅርስ የለም፣ ማስታወሻ የለም፣ ልጆች የሉም። የሂትለር የዘር ሐረግ የሚያበቃው በ1960ዎቹ ነው። ቀድሞ በነበረው መራር ደም አፋሳሽ ጦርነት ምክንያት አሊያም በበቀል አልተቋረጠም። ይልቁንም በዝምታና በሀፍረት ደረቀ እንጂ። ታላቅ እህቱ አንጀላ በአንድ ወቅት የቤት ውስጥ ህይወቱን የተጋራችው ተወዳጅ እህቱ በ1949 ከዚህ ዓለም በሞት ተለየች። በረዳትነት ስታገለግለው ከነበረው አገዛዝ ተለይታና ተረስታ ቀረች። ሌላኛዋ እህቱ ፓውላ ሂትለር የሚለውን ስም በህጋዊ መንገድ የተሸከመችው በ1960 በሳልዝበርግ አፓርታማ ውስጥ ያለምንም ረዳት ያለመታሰቢያ ሙሉ ስሟን እንደያዘች ብቻዋን ሞተች። ከእርሷ ሞት ጋር አብሮ የአዶልፍ ሂትለር የመጨረሻው ቀጥተኛ ቤተሰብ ግንኙነት ዳግም ላይ ታይጠፋ። ታላቅ ወንድሙ አሎይስ ጁኒየር ከዓመታት መገለል በኋላ በ1956 ሲሞት በሃምቡርግ ኦቶልፍ ባለ መቃብር ስፍራ ያለምንም ስርዓተ ቀብር ወደ መቃብር ተሸኘ። በአንድ ወቅት ለዓለም ጥፋት መነሻ የነበረው ሂትለር የሚለው ስም አሁን በመጽሐፍቶችና በሙዚየሞች ላይ ብቻ ይታያል። ውድ ተመልካቾቻችን የዛሬው ስለ አዶልፍ ሂትለር ቤተሰቦች ቅኝት ያደረግንበት ፕሮግራም የተከታተላችሁትን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። በሚቀጥለው ሌላ አጀብ የሚያስብል ፕሮግራም ይዘንላችሁ እንመጣለን። እስከዚያ ድረስ መልካም ቆይታ።